ከሁሉም በላይ ብልጽግናን ለማረጋገጥ ከራስ ጋር እርቅን፣ ለማህበረሰባዊ እሴቶች ታማኝ መሆንን፣ የማህበረሰብን የለውጥ ፍላጎቶች አክብሮ መጓዝን፣ ትላንት ከዛሬ ዛሬ ከነገ የተሻለ ነው ብሎ ማመንን፣ ለዚህ የሚሆን የአስተሳሰብ ልዕልናና የተግባር አርበኝነት የሚጠይቅ ነው። በየትኛውም የዓለም ክፍል የሚገኝ ፖለቲከኛ የተልዕኮ ግቡ እወክለዋለሁ የሚለውን ማህበረሰብ ወይም ሀገር ከአንድ የታሪክ ምዕራፍ ወደ ቀጣይ የተሻለ ታሪክ ምዕራፍ በስኬት ማሸጋገር ነው። ይህን የተረዳው አብቹ ቀን ከሌት ኢትዮጵያ በሁሉም እንድትለወጥ እየሰራ ነው። ሰውየው አለት ነው የማይሸበር፣ በጠላቶች ጩኸት የማይደነግጥ፣ ህልሙን የሚኖር ራዕዩን የሚፈጽም፣ ለሀገሩ ክብር ደከመኝ የማይል፣ በአፍላ ዕድሜው ብረት ተሸክሞ ሀገሩን የጠበቀ፣ ነፍሱን እስከ ሞት ዝግጁ ያደረገ፣ ልበ ትሁት ቅን፣ በፍቅር የተሞላ ሰው ሆኖ ሰው መሆንን ያስተማረ፣ በፍቅር አስታርቆ በፍቅር ያሻገረን፣ የሚሊዮኖች ድምጽ የፈገግታቸው ምንጭ፣ የቀጣይ ትውልድ ተስፋ፣ ለሀገሩ ድምቀት መድህን። ሰውየው ዘማች ነው። በሀገሩ ለመጣ ወንበር የማይሞቀው፣ ጫካ የማይበርደው፣ በክብር ለሀገሩ ቆሞ የሚታየው እሱ ባለ ራዕዩ ነው።